from your mood, you will find the way. You will solve all problem. You will solve and find the truth or the right. And find the truth or the right. Everyone inside you have light. You have goodness. You are truth because God create you. God create you. God gave you important. God love you a lot of. So then why you give up? Why you lose hope? Why you think you are very sinner? My dear, always God forgive you. But if you repent, and if you don't challenge him, if you don't against him, if you not still doing these wrong things, the many human coming always to me. My life is stuck. My job, my things, my child, my wife, my husband. I have many problems. I told you sometime you have question and you want answer of this question. Find this answer in your question. The answer always in your question. But if you use your minds, I love you all of you always. Everything's, everything's, many things in your life coming. Many and some, many of you, you will get it some surprise. Some things in your life before you wish. You need to thanks for them. If any of you who have before problem now is solved, you need to thanks now. Everyone bless you. Don't give up. Don't be sad. The many human give you trouble, trying to make you down, try to fight you, try to make you angry. They will try to bring you in wrong way. But I told you, this is the dark time. The end time is starting. The many people, humans, attract you to wrong things, attract you to wrong way.
Want heaven, then those people want peace, then those people want the right or the true way. See them. Look at yourself. What are you doing? Every day you lies. Every day you fight with each other. Every day you against of each other. Every day you want to down each other. ለሰራኝማ በጥሮ ባምሳሉ ታምራታለው ለቁም በቃሉ ሐሳቤን በሱ ጥዬ እምነቴን ላጠንክረው በኢየሱስ በጌታዬ ልቤ ላሳርፈው የሚያስጨንቀኝን በሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ደንበኛው ዘንዶ በኤርትራ ምድርና በትግራይ ምድር ያለው ደንበኛው ዘንዶ ሁለቱም ሀገሮች ሊያጨራርሳቸው ተመክሯል። የዘንዶው አለቃና ስራ አስፈጻሚ አዲስ አበባ ያለው። በዚህ ምክንያት የማይቀር ጦርነት እንዲደረግ እንዲፈራረሙ ትእዛዝ ወጥቷል። እግዚአብሔር ስሙ ወላችሁ ይላል። የኢትዮጵያ ሰራዊት ከኤርትራ ሰራዊት ጋር፣ የኤርትራ ሰራዊት ከትግራይ ሰራዊት ጋር በዛ ቦታ ላይ ከ7 ሚሊዮን ያላነሱ ሰዎች እንዲሞቱ በሳውዲ አረቢያ፣ በኢራን ከገንዘብና ከሚጠፉ ነገሮች ጋር ተማምለው ተፈራርመዋል። ወቁነኝ የሚፈራርሙ ሰዎች ቁጭ ብለው መለር ይዘው የሚያሳየን እንገራችሁ። የኤርትራ ሙስሊም የትግራይ ሙስሊም ናቸው። ሁለቱ ባለሀብት ናቸው። ህዝብ ማለቅ አለበት። ከኢትዮጵያ ሙስሊም ነው። በቋንቋ ሚኒስትሩ ይዞታል። ሚኒስትሩ አላወቀም። እግዚአብሔር እንደዚህ ይለኛል፣ ለአራተኛ ጊዜ በህልም አሳየዋለሁ። አሜን አሜን። አይሰማ ምን ያሳየዋል? አሜን። በዚያ ምድር 7 ሚሊዮን ሰው ያልቅ የትግራይ ህዝብ አለ፣ የኤርትራ ህዝብ አለ። ምን ተብሎ መሰላችሁ? ሁለቱም ሀገር ላይ ሲያልቁ የሁለቱንም ሀገሮች የሚረከቡት ሙስሊሞች ናቸው። ከዛ ሁሉ ነው በምስራቅ አፍሪካ የሙስሊም ሀገር ተብለው ከኢትዮጵያ ተገንጥለው ሁለቱም ባይገርማችሁ ከባድ ሰው ይሞትባቸዋል። ከዛ በኋላ የኢትዮጵያ መንግስትን አይቋቋም ገንጥለው ይላል። ኢሳያስ ሰላም ትዛው ገዝ ባለ ሙስሊሞች ይገባሉ እንጂ ሀገሩ ይቆጣጠራል። ትግራይ በከፍል የሙስሊም ሀገር ነው። የመጀመሪያ ምንድን ነው የሚሉት? መሰረታዊ የሆኑትን ቤትና ቦታዎቹን ማፍረስ ማቃጠል። ኢትዮጵያ መንግስት ባለው ችግር ሊያቋቁማቸው አይችልም። ቢፈርሱ
ሙስሊሞች ገብተው እኛናባታለን ተብሎ ገንዘቡ ተዘጋጀ። የትግራይ እና የኤርትራ ሀገር ማቋቋሚያ ይህን ያክል ቢሊዮን ተብሎ ከአሜሪካኖች ጋር ተፈራርሟል። ወንበኛው ዘንዶ ዛሬ ለሁለተኛ ጊዜ እጅግ ከባድ የመሬት መንቀጥቀጥ ነበረ። ማለትም ዛሬ መጋቢት 7 እሁድ ከምሽቱ 3 ሰዓት ላይ እና ደግሞ አሁን ከምሽቱ 6 ሰዓት ከ21 ላይ ከባድ የመሬት መንቀጥቀጥ ነበር። ይሄ ለእኔና ለእናንተ እግዚአብሔር ፊት ለመመለስ የመጨረሻ ደውል የሰማይ አምላክ እያደረገልን ነው። ለዚች ምድር ለኢትዮጵያውያን ለእኔና ለእናንተ የቀረን መፍትሄ በዘመናት መካከል እጅግ ያልሞከርነው እግዚአብሔር ፊት መመለስና እግዚአብሔር ፊት ምህረት መጠየቅ ማረኝ ማለት ነው። ስለዚህ ይህንን የምታዩ ወንድሞቼ እናቶቼ በብዙ ይህንን መልእክት ሼር አድርጉት። ኢትዮጵያዊ ባለበት ምድር ሁሉ አይሰማ። እግዚአብሔር ፊት እንመለስ፣ ማረን እንበል። ይህን የምታዩ ወንድሞች በኮሜንት መስጫው ላይ ማረን፣ ወደ አንተ መልሰን እያላችሁ ጻፉ። ብዙዎች ጋር እንድርስ ሼር አድርጉ። የዚህ ቤተሰብ ደግሞ ፎሎ በማድረግ አብረን እንሁን። የቀረን መፍትሄ የሰማይ አምላክ ብቻ ነው። እግዚአብሔር ይጠብቃችሁ፣ ፊቱንም ያብራላችሁ። ሰላም ለእናንተ ይሁን። የሚመጣው ሊሰማ ካለው ጥፋት ሁሉ እናንተና ቤታችሁን የሰማይ አምላክ ይጋርድ። ሻሎም። ፎሎ በማድረግ ቤተሰቡ የመመለስ ነው ዜናው። ግን ካልተመለስን ስፔሲፊካሊ ምንድን ነው የሚገጥመን የሚለውን ነገር በኋላ ፕሮስ ሪፈረንስ ለማድረግ እንዲረዳ አሁን የነገርኳችሁ አሁን እንዲፈጸም በኃይል ወደ እኔ የመጣው እግዚአብሔር ድምፅ አንዱ ውስጥ እንደዚህ ነው ያየው። መሰንጠቅ የሚያመጣው ምንድን ነው ብዬ እግዚአብሔርን በምጠይቅበት ጊዜ እስከዛሬ ስትሰሟቸው ከነበሩት የባሰ እዚች ምድር ላይ ተሰምቶ የማይታወቁ አደጋዎች በዚህ ትውልድ ላይ አሉ። መሬት በብዙ አቅጣጫዎች ብዙ ሙቭመንት የምታደርግበት ወቅት ነው። ስለዚህ ይሄኛው እንዳይሆን ነው እግዚአብሔር ፊት የምንጮኸው። ይህንንም በፈረንጆቹ አቆጣጠር በሰፕተምበር 6 2024 ዓ.ም አሌታ ሚዲያ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ መመልከት ትችላላችሁ። ይህንን ባናደርግና ንስሐ ባንገባ ከዚህ በፊት በኢትዮጵያ ላይ ተከስተው የማያውቁ ክስተቶች ሊከሰቱ ይችላሉ። መሰንጠቅ ይሆናል፣ ክፍፍል ይሆናል፣ እንዲሁም መሬት በብዙ አቅጣጫ እንቅስቃሴ ያደርጋል ሲል ተናገረ። በዚህ ጊዜ ምንም አይነት የመሬት መንቀጥቀጥ ዜና አልተሰማም ነበር። ከ3 ሳምንትም በኋላ በሰፕተምበር 27 2024 ሁላችንንም ያስደነገጠውን የመጀመሪያው የመሬት መንቀጥቀጥ ዜና ተሰማ። ምክንያቱም ከአዋሽ ፈንታሌ ላይ ያለው ቮልካኖ ውስጥ ለውስጥ በሚያደርገው እንቅስቃሴ ነው ተባለ። በዚህም የመጀመሪያው ምልክት ታየ። የመመለስ በፍጹም ትዕግስትና በትህትና እንደምትሰሙኝ ተስፋ አደርጋለሁ። ይሄ የመጽሐፍ ቅዱስ ክፍል ነው ከሃይማኖት ኮምፕሊትሊ ጥዬ እንድወጣ ያደረገኝ። ሉቃስ ምዕራፍ 10 ከቁጥር 25 ጀምሮ በአጭሩ እንደዚህ ይላል። አንድ የሕግ አዋቂ ኢየሱስን ሊፈትነው ወደ ኢየሱስ መጣ ይላል እና እንደዚህ ብሎ ጠየቀው፣ የዘላለምን ሕይወት አገኝ ዘንድ ምን ላድርግ አለ። ኢየሱስ በሕጉ ምን ተብሎ ተጽፏል አለው። እንዴትስ ታነበዋለህ አለ። ከዛ ያ ሰው ምን አለ? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ ውደድ፣ ባልንጀራህንም እንደ ራስህ አድርገህ ውደድ ተብሎ ተጽፏል አለው። ትክክል አልክ አለው። ይህንኑ አድርግ በሕይወትም ትኖራለህ አለው ኢየሱስ። ግን ያ ባለ ሕግ አዋቂ ኢየሱስን ሊፈትነው ፈልጎ ስለሆነ የሚጠይቀው ባልንጀራዬ ማን ነው ብሎ ጠየቀው። ከዛ ኢየሱስ አንድ ፓራብል ነገረው፣ አንድ ምሳሌ እንደዚህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ እየወረደ ወንበዴዎች ያገኙት፣ ደበደቡት፣ ዘረፉትን፣ ልብሱን ማወለቁበት፣ በሞትና በሕይወት መካከል እንዳለ ጥለውት ሄዱ አለ። ከዛ አንድ ካህን ከኢየሩሳሌም ወደ ኢያሪኮ ሲወርድ ሳለ አየው፣ አልረዳውም፣ ገሸሽ ብሎ አለፈ ይላል። አንድ ሌዋዊ መጣ፣ ሲወርድ አየው፣ እሱም ገሸሽ ብሎ አለፈ። አንድ ሰማርያዊ ግን አየውና አዘነለት፣ በቁስሉ ላይ ዘይትና የወይን ጠጅን አፈሰሰለት፣ አህያውም ላይ ጫነው። ከዛ ወደ ማረፊያ ቤት ወሰደው፣ ጠበቀውም ይላል። ከዛ በኋላ በነጋታው 2 ዲናር አውጥቶ ለማረፊያው ሰውዬ ቤት ሰጠው፣ እንዲያክመውና እንዲያግዘው እና ተጨማሪ ወጪም ካለብህ ስመለስ ከፍልሃለሁ ብሎ ሄዳ አለ ኢየሱስ። ከዛ ይሄንን የሕግ አዋቂ ምን አለው? ከነዚህ ከሶስቱ ማን ይሄንን ሰው የወደደ ይመስልሃል አለው። ሕግ አዋቂው ሰማርያዊው አለ። ኢየሱስ ልክ ብለሃል አለው። አያችሁ፣ ሕግ አዋቂው አይሁዳዊ ነው።
ሰማሪያዊ ለማለት አይችልም። አይወዷቸውም። ሰማሪያውያንን በጣም ነው የሚጠሏቸው። ስለዚህ ሊፈትነው ነው ጎረቤቴ ማን ነው ማንን ነው የምወደው ብሎ የጠየቀው። ዝም ብሎ ሰማሪያዊ ካሉ አንተ ከኛ መሀል አይደለህም ይለዋል። ምክንያቱም ሰማሪያውያን አይሁድ ዘር አላቸው፣ ግን ተደባልቀው ተጋብተዋል። አያችሁ ኢየሱስ ከመምጣቱ ከ722 ዓመት በፊት አሴሪያውያን የሚባሉ መጥተው ኖርዝ እስራኤል ማለት ነው ዳንና ቤርሳቤ ይባል ነበር አለ እስራኤል የዳዊት ሲመራው ሰለሞን ሲመራው እስራኤል ትልቅ ነበረች። በዚህ ጊዜ ግን እስራኤል ተከፍላለች እና ሰሜኑና ደቡቡ ተከፍሏል። ደቡቡ ጁዳ ወይም ደግሞ ይሁዳ ይባላል፣ ከላይ ያለው ደግሞ እስራኤል ይባላል። የይሁዳ ዋና ከተማ ኢየሩሳሌም ናት። የእስራኤል ዋና ከተማ ደግሞ ሰማሪያ ትባላለች። አሴራውያን መዓት እስራኤላውያንን አባረዋል። ከተቀሩት ጋር ደግሞ ተዳቅለው ተጋብተዋል እና አይወዷቸውም። የተዳቀሉ አይሁዳውያን ናቸው። ከጀንታል ጋር ከአሕዛብ ጋር ተደባልቀዋል። በዛ ላይ ደግሞ ሰማሪያውያን በአያችሁ የኦልድ ቴስትመንት ወይ ታናህ ወይም ደግሞ ብሉይ ኪዳን በሶስት ይከፈላል። የመጀመሪያው ቶራ ይባላል፣ የሁለተኛው ኔቪም የሚባል አለ፣ ከዛ ደግሞ ሶስተኛው ኬቱቢም የሚባል አለ። ሶስት ቡኮች ናቸው። አያችሁ የኦልድ ቴስትመንት ካኖን ሲሰራ የቶራ አለ፣ የመጀመሪያው 5ቱ መጽሐፍቶች አሉ። ከዛ በኋላ ደግሞ ኔቪም ደግሞ የነቢያቱ መጽሐፍ ነው። ኬቱቢም ደግሞ ፕሮቨርብስ፣ ጆብ ምናምን ናቸውና እነዚህ ሰማሪያውያን በቶራ ብቻ ነው፣ በነቢያቱም አያምኑም ጭራሽ። እና አይሁዳውያን አይወዷቸውም፣ በጣም ነው የሚጠሏቸው፣ ይጸየፏቸዋል፣ እንደ አይሁድ አያዩዋቸውም ጭራሽ። እና ወደ ጋሊሌ እንኳን ሲሄዱ ወደ ኖርስ ሲሄዱ በሰማሪያ በኩል ላለማቋረጥ 2-3 ቀን የሚጨምር መንገድ ጨምሮ በዛ እንዲህ ዙሪያ ጥምጥም ነው የሚሄዱት። በመንገዳቸው እንኳን አያልፉም፣ በጣም ይጸየፏቸዋል። ሪቹዋሊ አንክሊን ናቸው ይባላል። ገባችሁ? ለዛ ምክንያት አይወዷቸውም። እና ሰማሪያዊው ነው የወደደው ለማለት ይሄ ህግ አዋቂ ይከብደዋል። ነገር ግን ኢየሱስ በጣም የሚገርም ምሳሌ ሰጠው። አያችሁ ስለ ሃይማኖተኞች ነው የሚያወራው። የመጀመሪያው ሰውዬ ካህን ነው ይላል። ካህኑ አለፈ፣ ዝም ብሎ ታለፈ። አያችሁ እንግዲህ ካህናት ሌዋውያን ናቸው አይደል? ከሌዋዊም ደግሞ የአሮን ዘር ብቻ ነው ካህን መሆን የሚችለው፣ ማለት ማረድ የሚችለው፣ ደም ማፍሰስ የሚችለው፣ ለኃጢአት ስርየት ቅዱስ ቅዱሳን መግባት የሚችሉት የአሮን ዘሮች ናቸው። ሌዋዊ ብቻ ስለሆንክ ብቻ መግባት አትችልም አይደል? ስለዚህ ካህኑ ማለት የህጉ የህይወት ምስክር ማለት ነው። ማለት እሱን ስታዩ ህጉ ነው፣ በቃ ህጉን ነው የምታዩት። እና እሱ እንግዲህ ህጉ ላይ ውደድ ይላል። ባልንጀራህን እንደ ራስህ አድርገህ ውደድ እና ሊሞት እያቃሰተ እያዩ በሞትና በህይወት መካከል እንደሆነ እያየው ጥሎታ ሄደ ይላል ካህኑን። ከዛ ደግሞ ሌዋዊ መጣ። እነሱም ለህጉ ቅርብ ናቸው፣ ያስቀድሳሉ፣ ቤተ መቅደስ ይሄዳሉ፣ ወርሺፕ ያደርጋሉ፣ ያጥናሉ፣ ብዙ ነገር ያደርጋሉ። እሱም አየውና ገሸሽ ብሎ ሄደ አለ። ሰማሪያዊው እንግዲህ ይሄ ፕሪቪሌጅ የለውም። ገባችሁ? በቶራ ብቻ ነው የሚያምኑት፣ በነቢያቱ አያምኑም። ሪቹዋሊ አንክሊን ናቸው። ለዛ እኮ ነው አያችሁ ኢየሱስ እንኳን ያችን ሰማርያዊቷን ሴት ሲያወራት እንዴት እኔን ታወራኛለህ እኮ የምትለው ለዛ ነው። አንተ አይሁዳዊ ሆነ እኔን ሰማርያዊቷን ሴት እንዴት ታወራ? የማይደረግ ነገር ነው። ይንቋቸዋል። ገባችሁ? ምክንያቱም ሰማርያውያን በራሳቸው ተራራ ላይ ነው የሚያመልኩት፣ ኢየሩሳሌም አይሄዱም ጭራሽ። ለዚህ ነው ኢየሱስ ክርስቶስ እንደ ሌሎቹ አይሁዳውያን መንገድ ቀይሮ በጆርዳን በኩል እንደመሄድ ወደ ጋሊሌ ቀጥ ብሎ በሰማርያ ሄደ። ገባችሁ? እና የልቧን ነገራት ይላል መጽሐፍ ቅዱስ። ሄዳ ሚስጥሬን የነገረኝን ሰው ላሳያችሁ ብላ ብዙ ሰው ይዛ መጣች። ኢየሱስ ክርስቶስ ሰማርያ ተቀመጠ ይላል። 2-3 ቀን አገለገላቸው። እና እሱ ምህረት አለው። አሁን ማውራችሁ ስለ ሃይማኖት ነው። እና ይሄ ሰማርያዊ ግን አይቶ ራራለት አለ። ሃይማኖተኛ አይደለም እኮ። ሃይማኖተኛም ቢሆን ደግሞ የተበላሸ ነው ተብሎ የሚገመት ሰው ነው ይሄ። አየና ራራለት አለ ኢየሱስ። ዘይት አደረገለት፣ ወይን ጠጅ ያደረገለት ቁስሉ ላይ፣ አህያው ላይ ጫነውና ይዞት ሄደ ማረፊያ ቤት። እንግዲህ 2 ዲናር ያኔ ብዙ ነው። ኢየሱስ እንኳን 30 ዲናር ነው የተሸጠው። 2 ዲናር ብዙ ነው። ለማያውቀው ሰው ከፈለ። እንደገናም ስመጣ እኔ በደንብ አክመውና ቦጪም ካለብህ እከፍልልሃለሁ አለ፣ እጨምርልሃለሁ። አያችሁ ሃይማኖተኞች ናቸው ያሰቀሉት ኢየሱስን። ሮማውያን እኮ አይደለም። ሮማውያን እኮ በቃ ስራቸው ስለሆነ ነው። እነሱ ጀንታይል ናቸው። ሃይማኖተኛ ነው ኢየሱስን ያሰቀለው። እናውቃለን የሚሉ ይሄ ካህን የሚሞት ሰው እያየ ጥለው ይሄዳል። ህጉን የተሸከመ ሰው አውቃለሁ የሚል ሰው ሌዋዊው ጥሎ ይሄዳል። አይ ሰማርያዊው ከህግ ውጪ ናቸው የሚባሉት አይረቡ ማለት እነዚህ አይሆኑም የሚባሉት ከኢየሩሳሌም ውጪ ለሚቀድሱት ከነሱ የወጣ ፍቅር አሳየ አለ ኢየሱስ። ለዚህ ነው እኔ አሁን እንደዚህ ስንጨፋጨፍ፣ ስንለያይ፣ ስንሰዳደብ ሳይ ዋው እኛ ነን የሰቀልነው ኢየሱስን። በዛ ጊዜ የሰቀልነው እኛ ነን። አሁን
አያችሁ ኢየሱስ ክርስቶስ ሃይማኖተኞቹን በጣም ይቃወማቸው ነበር። የእፉኝት ልጆች ይላቸው ነበር። የእባብ ልጆች መርዝ ይዛችኋል በውስጣችሁ ይላቸው ነበር። የተለሰነ መቃብር ናችሁ። ያምራል፣ ውጫችሁ ልብሳችሁ ጌጣችሁ ያምራል፣ ውስጣችሁ ግን ሞቷል ይላቸዋል። እኔ በእውነት ሃይማኖተኛ ከመሆን እንዴት ታዲያ ሃይማኖት ፍቅር እንዲያስተምር እንዴት በኦርቶዶክስ ውድቀት ጴንጤ ይደሰታል? እንዴት በጴንጤ ውድቀት ኦርቶዶክስ ጮቤ ይረግጣል? ይሄ ልክ አይደለም እኮ። እኔ ሃይማኖተኛ አልሁን በእውነት። ለዚህ ነው መጽሐፍ ቅዱስ ፍቅር የሌለው እግዚአብሔርን አያውቅም ይላል። እኔ ከሃይማኖት ከራኩ በኋላ ነው በእውነት ደና ሰው ለራሴ አትሊስት ለኔና ለቤተሰቤ ደና የሆንኩት ከሃይማኖት ስሸሽ ነው። እምነት አለኝ በክርስቶስ፣ ሃይማኖት ግን የለኝም። እንደ ካህኑ ከመሆን እንደ ሌዋዊው ከመሆን እንደ ሰማርያዊው መሆን ይቻላል። በልቡ ፍቅር ያለ ሰው ችል ማለት ነው። መልካም ቀን። በፍጹም ትዕግስትና በትህትና ገላትያ 1:6 በጸጋ የጠራችሁን አምላክ ትታችሁ ከመቼው ሌላ ወንጌል ተከትላችሁ ነጎዳችሁ። ይደንቀኛል። ወደ መንግስተ ሰማይ የሚያደርስ መንገድ ይህ መስሏችሁ ይዛችሁ እንደሆነ ተሳስታችኋል። መንገዱ ግን የያዛችሁት አይደለም። እኛ ከሰበክንላችሁ ወንጌል በስተቀር ወደ መንግስተ ሰማይ የሚያደርሳችሁ ሌላ መንገድ ስለሌለ እውነቱን በሐሰት በሚለውጡና የክርስቶስን ወንጌል በሚያጣምሙ ሰዎች ሐሳብ እንዳትታለሉ ተጠንቀቁ። ገላትያ ፈጸማችሁ በኢየሱስ ክርስቶስ ስም። በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም። እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይረጋል። ጌታ ሆይ ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች አይታችሁታል። እናንተ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ጌታ ሆይ ፈጣሪ ሆይ ፈጣሪ ሆይ እናንተ ያስፈራል። በስመ አብ ወወልድ ወመንፈስ ቅዱስ። ቆሟል ይሄ ነገር። ጌታ ሆይ እዲ አያችሁኝ አይደል? እናንተ ያስፈራል። ጌታ ሆይ ተረጋጋ። ኮኪት ምን አለብሽ? ተረጋጋ አላልሽም? ሰላም ነው ወንድዬ? አራቤ በታሪኬ ለመጀመሪያ ጊዜ ተናጥኩልህ። ሆለታ ላይ ይኸው አሁን አንተ ስትል አንተ እኮ አልጋዬ ላይ ዝግ አደረገኝ። አይገርምም? አልፏል ደግነቱ መሰለኝ። እንደዚህ ነው መሰለኝ። ፎቅ ላይ ያለው ጌታ ወይ እየሳቅን እንሙት ብለህ ነው መቼም ወንድዬ። አንተ እኮ ነው ጌታ ያልኩት። ወንድዬ እየሳቅን እንሙት ብለህ ነው መቼም። እና ታሪከኛ ቀን ናት ይቺ። በቃ በጣም ታሪከኛ ቀን ላይ ባያችሁት። ክቡራትና ክቡራን ወዳጆች፣ ክቡራትና አንተ በጣም ነው የደነገጥኩት በእውነት። በጣም ነው ልቤ አሁንም እየዘለለች ነው። በጣም ለምን አሁን ነው ደግሞ አስበዋል። በጣም ከባድ ነው። ብቻ እግዚአብሔር ይመስገን። አይ ቲንክ ያለፈ ይመስለኛል። ተረጋጋ አበበ እያይዙ የሚል በጣም በርካታ ሰዎች እያየው ነው። ወዳጆች በጣም ነው አመሰግን። ወንድዬ በጣም ነው አመሰግን። ወዳጄ ኑርልኝ በኢየሱስ እዲ አይ ኢየሱስ እዲ አይ ቁጣችንን እንቀንሰው መሰለኝ። አቤ ከቤት ውጣ ይሻላል። ከዚህ ስወጣ አስበዋል እንዴ? ይሻላል እንዴ? አሁንማ አለፈ ይመስለኛል። እስክስታ የመታ መስሎ የነበረ በመድኃኒዓለም አይ ቲንክ እስቲ እናየዋለን ምን ያህል እንደተመዘገበ። ግን ከሌላው ከወትሮ ጊዜ ትንሽ ለየት ያለ ይመስላል። አይ ቲንክ አሁን ያለፈ ይመስላል ብዬ አስባለሁኝ።
ይወዳችኋል። ትናንትናም ዛሬ ለዘላለም ሕያው ነው። እኛ የምናመልከው ኢየሱስ ወገኖች፣ ትውልድ ንስሐ ግባ፣ ተመለስ፣ ተመለስ፣ ወደ እግዚአብሔር ተመለስ፣ ከክፋት ተመለስ፣ ከአመት ተመለስ፣ ከተንኮል ተመለስ፣ ከድግምት ደሞት ተመለስ፣ ከጠንቋይ ተመለስ፣ ከደብተራ ተመለስ። ኢየሱስ ብቻ መድኃኒት ነው። ሌላው ሁሉ አያድንም። ሰይጣን ውሸታም ነው። ሰይጣን ሌባ ነው። ዲያብሎስ ሊሰርቅ ሊያርድ ይመጣል። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል ጌታ ኢየሱስ። ኢየሱስ ሕይወት እንዲሆንልህ መጥቷል። ዲያብሎስ ግን ሊገልህ፣ ሊያርድህ፣ ሊሰርቅህ ነው የመጣው። ሳታርጉ የሚባለው ለካ ወዶ አይደለም። ስፔሻሊ ደግሞ ለሴቶች ደብል ስታንዳርድ ምናምን ነገር እንዳትሉኝ። እዚህ ጋር እስከ መጨረሻው ድረስ ብቻ ይሄን ቪዲዮ አይታችሁ ኮሜንት አድርጉ። ከዛ ሳታዩ ኮሜንት እንዳታደርጉ። ቀጣይ ያለውን አርቲክል ስነግራችሁ በደንብ ይገባችኋል። ቤዚክሊ አርቲክሉ ምንድነው የሚለን አንድ ሴት ልጅ ከዚህ በፊት ኢንተርኮርስ ካደረገቻቸው ወንዶች ጋር አንፕሮቴክትድ የሆነ ማለት ነው፣ ወይም ደግሞ ካለ ኮንዶም ማለት ነው፣ በእነሱ የዘር ፈሳሽ አማካኝነት የሚመጣው የእነሱ ዲኤንኤ የእሷ አንጎል ውስጥና ሰውነቷ ላይ ለዘላለም ይቀራል እያሉ ነው። እንዴት እንደሆነ ላስረዳችሁ። ሶ እዚህ ጋር የአርቲክል ምን ይላል እንግዲህ እዚህ ጋር ዘ ዲስከቨሪ ዋዝ ሜድ ባይ አክሲደንት፣ ሌላ ነገር እያጠኑ ሳለ ነው ይሄን ነገር ዲስከቨር ያደረጉት። ሶ እዚህ ጋር ሃይላይት ያደረጉት ምንድነው ኤ ኒው ስተዲ ፋውንድ ዳት ኤ ውመን ካሪስ ኤ ሊቪንግ ዲኤንኤ። ዲኤንኤ ማለት የአንድን ሰው የባዮሎጂካል ኢንፎርሜሽን ሙሉ ማንነቱን የያዘ ነገር ነው ማለት ነው። ኤ ሊቪንግ ዲኤንኤ ፍሮም ኦል ሜን ሺ ሃዝ ኤቨር ሃድ ኤ ሴክሹዋል ሪሌሽንሺፕ ዊዝ። እስከዛሬ ድረስ አንድ ሴት ልጅ ሴክስ ካደረገቻቸው ወንዶች ጋር የነሱን ሙሉ ዲኤንኤ አጠራቅማ ትይዛለች እያለ ነው። ቀጥሎ ምን ይለናል? ማይክሮኪሜሪዝም የተባለ የወንዶች ዲኤንኤ የሴቶቹ አንጎል ላይ ተገኝቷል ይላል። ቤዚክሊ ይሄ ፕሮሰስ ከአንድ ኢንዲቪጁዋል ከሴቷ ወደ ወንዷ ወይ ከወንዱ ወደ ሴቱ ሊሆን ይችላል መገኘት አንዳቸው ከአንዳቸው ጋር ፓስ ማድረግ የሌለባቸው መተላለፍ የሌለባቸው ዲኤንኤ ወይም ደግሞ ሴሎች ሲገኙ ነው እንደዚህ ማይክሮኪሜሪዝም የሚባለው ይሄ እንትን ፕሮሰስ ማለት። የወንድ ልጅ ዲኤንኤ እና ሴሎች ወደ ሴቶች ብሬን ወይም አንጎል ላይ ይገባል ተብሎ ሳይንቲስቶች ያስቀምጡልን አራት መንገድ አለ። የመጀመሪያው እንግዲህ አንኖን አቦርሽን ነው። እንግዲህ ይሄ ምንድነው? ማስወረድ። አንድ ሴት ልጅ ወንድ አርግዛ ስታስወርድ ሙሉ ለሙሉ ያስወጣችው ይመስላት ይችላል። ነገር ግን ዲኤንኤ እና ሴሉ የዛ ወንድ ልጅ ሊቀር የዛ ፊተሱ ማለት ነው ፖሲብሊ። ሁለተኛው መንገድ ደግሞ የቫኒሽድ ሜል ትዊን ነው። መንታ ወንዶችን ስታረግዝ የነዛ ወንዶችም እንደገና ብሬኗ ላይ ይቀራሉ ተብሎ ይታሰባል። ሁለተኛው ደግሞ ኦልደር ብራዘር ትራንስፈርድ ባይ ማተርናል ሰርኩሌሽን ነው ይባላል። ለምሳሌ አንድ እናት መጀመሪያ ወንድ ልጅ አርግዛ ወልዳለች። ከዛ በኋላ ሁለተኛ ሴት ልጅ አርግዛ ስትወልድ መጀመሪያ ላይ የተወለደ ከወንድሟ መጀመሪያ ከተወለደው ልጅ ከታላቅ ወንድሟ ማለት ነው፣ ለዛ ነው ኦልደር ብራዘር የሚለው። ከዛ የሜሉን ዲኤንኤ እና ሴሉን ትወስዳለች ነው። ሶስተኛው ደግሞ ሴክሹዋል ኢንተርኮርስ ነው። እዚህ ጋር ነው ዲቤቱ ያለው። ለምን አከራካሪ እንደሆነ ነግራቸዋለሁ። ግን እያንዳንዷ ሴት ከዚህ በፊት ካረገቻቸው ወንዶች ጋር ማለት ነው የነዛን ስፐርማቶዛ ቤዚክሊ ይሄ በማይክሮስኮፕ ሌቭል የምታዩት የአንዱ ስፐርም አላር ለምሳሌ እሱ ነው ቤዚክሊ ስፐርም ማለት ነው። ከዛ በኋላ የዛ ጄኔቲክስ ወይም ደግሞ ላይክ የዛ የዘር ፍሬ ጄኔቲክሱ it becomes a part of her forever, it becomes a part of you ነው የሚለው actually። ይሄ ብቻ አይደለም። እዚህ ጋር ደግሞ ሌላ ኒው ሳውዝ ዌልስ የሚባል ዩኒቨርሲቲ ላይ በተደረገው ጥናት ደግሞ ማለት ነው ምን ይላል? a physical trace of previous sex partner can be passed on to the future children። ያች ሴት ከኤክሷ ጋር ሊሆን ይችላል። ከዛ በኋላ አዲስ ሀዝባንድ አዲስ ባል ይዛ የፕሪቪየስ ባሏን ወይም ደግሞ ፕሪቪየስ የነበራትን ፓርትነሯን የሚመስል ወንድ ሊወለድ ይችላል ይለናል። እንግዲህ ያ የሚሆነው ምንድነው የዛ ወንድ ዘር ፍሬው ወይም ደግሞ ዘር ፈሳሹ የያዘው ዲኤንኤ ውስጧ ላይ ስለቀረ ማለት ነው። እሱ እንግዲህ እንደ አዲስ ማኒፌስት አድርጎ ሲወለድ አስቡ። እኔ እንደማውቀው ከሆነ ሪሰርችም እንዳደረጉት እንደተማርነውም አንድ ስፐርም የሴት ልጅ ቦዲ ውስጥ ከገባ በኋላ ለ5 ቀናቶች ከ3 እስከ 5 ቀናቶች ውስጥ ይኖራል። ከዛ በኋላ ግን ይሞታል ነው። እዚህ ጋር ግን when sperm enters a woman ይላል አንድ ስፐርም ወደ ሴት ውስጥ ሲገባ it swims to the wall ይላል። እንግዲህ I think cervix ውስጥ ምናምን ደስ ይገባል። ከዛ በኋላ seeps into her flesh ማለት ስጋዋ ላይ ገብቶ እዛ ላይ ይቀራል እያለ ነው። ከዛ ደግሞ በአፏ በኩል ከሆነ I know it's weird ይቅርታ አድርጉልኝ፣ ግን it can get into her nasal areas ይላል። እንግዲህ በአፍንጫዋ በኩል ያለው ቀዳዳ ላይ ምናምን ነገር በዛ በኩል ይገባል። ምክንያቱም አፋችንና አፍንጫችን ታውቃላችሁ ይገናኛል። ከዛ behind her eyes ይላል ከአይኗ ጀርባ ላይ and even her inner ear like አስቡት በጆሮዋ ጀርባ ላይ ለራሱ አለ በውስጧ ላይ it then enters your bloodstream ማለት እንግዲህ የደም እንትኗ ላይ ይገባል ማለት ነው። የደም ፍሳሿ ላይ ይገባል ማለት ነው። and collects into your brain and spine ይላል። ከዛ በኋላ የብለድ ስትሪሟ ላይ ደሟ ላይ ከገባ በኋላ ወደ አንጎሏና ወደ ህብለ ሰረሰሯ ይሄዳል። ከዛ በኋላ you can never get rid of it like መቼም ይሄ ነገር
ነገር ማጥፋትና ማስወገድ አትችልም ይላል። ሶ ቤዚክሊ ቅድም እንደነገርኳችሁ እዚህ ጋር ኢዝ አንፕሩቭን ነው የሚለው ይሄ ክሌም። አሁን የነገርኳችሁ አይዲያ በአጠቃላይ ሌሎች አኒማሎች ላይ ነው እንጂ ይሄ ኦፍ ስፕሪንግ ሀፕን የሚያደርገው ሂውማኖች ላይ ይሄ ነገር ሀፕን እንደሚያደርግ ምንም አይ ሳይንቲፊክ ፕሩቭ የለም። ይሄም ሪተርስ የተባለ ፌመስ ፋክት ቼክ ነው። እዚህ ጋር የሚለው ስተዲ ዲድ ናት ፋይንድ ውመንስ ስቶር ዲኤንኤ ፍሮም ኢንተርኮርስ ይላል። እነዛ መጀመሪያ የነገርኳችሁ ሶስቱ እንትኖች የመጀመሪያዎቹ ምናምን ነገር ችግር የለውም፣ ግን በኢንተርኮርስ ወይ በሴክሹዋል ነገር ዲኤንኤ አይተላለፍም የሚለናል ደግሞ ይሄ ከእንደገና ማለት። ኤኒዌይስ ወደ ነበረበት ስንመለስ እንግዲህ 63% የሚሆኑ ሴቶች ማለትም ከ59 ሴቶች 37ቱ ማለት ነው ዴይ ቴስትድ ሃርበር ሜል ማይክሮ እንግዲህ ቅድም ነገርኳችሁ የሜሉን ማይክሮኬሜሪዝም ይይዛሉ ማለት ነው ኢን ሜኒ ፓርትስ ኦፍ ዴር ብሬን ይላል አንጎላቸዋል። ይህ ስተዲ በ2012 ላይ የተጠናው ዋናው አርቲክሉን ማንበብ ከፈለጋችሁ እዚህ ጋር ፕሎስ ዋን የሚባለው ዌብሳይት ላይ በዚህ ታይትል በዚህ ሰቤት ታገኙታላችሁ፣ ማንበብ ትችላላችሁ። ባይ ዘ ዌይ ወንዶችም ቢሆኑ ሴቶችም ከጋብቻ ፊት ሴክስ ባያደርጉ ይመከራል። ምክንያቱም ብዙ ነገር ቀምሳችሁ ከዛ በኋላ የምታገኙት ሰው ድሮ እንደነበረው ጋር ኮምፔር ታደርጉታለ። ድሮ እንደነበረው ላይሆንላችሁ ይችላል አእምሯችሁ ላይ ስታስቡት። እንዳውም አብዛኛው ይሄ ስተዲ ላይ የሚያሳየው ምንድነው አብዛኛው ሜሪጅ ይሄ በቃ ቨርጂን ሆኖ ተጋብተው የሚኖሩ አለ አይደል ምንም አይነት ግንኙነት ሳያደርጉ ከዚህ በፊት እነሱ ወይም ደግሞ ለስ ኢንተርኮርስ ያደርጉ ሰዎች ሲጋቡ ሳቲስፋይድ ናቸው። ምክንያቱም ምንም አይነት ኤክስፔክቴሽን የላቸውም፣ ባላቸው ነገር ይደሰታሉ ማለት ነው። ስለዚህ ይሄ ነገር ሪል ሆነም አልሆነም ፕሮቴክትድ የሆነ ሴክስ አድርጉ። ከጋብቻ ፊት ሴክስ አታርጉ የሚባለው ለካ ወዶ አይደለም። ስፔሻሊ ደግሞ ለሴቶች ደብል ስታንዳርድ ምናምን ነገር እንዳትደኝ እዚህ ጋር እስከ መጨረሻው ድረስ ብቻ እስከ ዛሬ አጋጥሞኝ ስለማያውቅ አላምን ነገር እናንተ ምን ጉር ነው? ዛሬ ገና መሬት ሲንቀጠቀጥ አየሁ። እስከ ዛሬ አላመንኩኝም ነበር። ከምር አሁንም እንዳይንቀጠቀጥ ልቤ እየመታ ነው። እንዲህ እኮ ነው ያልኩት እንዴ